ናችሁ? የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። መጽሐፍ ቅዱስ ላይ ትናንትና ምሳሌ መጽሐፍ እያነበብን ነበርና ምሳሌ መጽሐፍ ምዕራፍ 1ን ለቅቄላችሁ ነበረ። ዛሬ ደግሞ በቪዲዮ ወጥቼ ላጋራችሁ ማለት ነው። ጥበብን ከየት እንማር ለምትሉ ማለት ነው። ጥበብ አይነተኛ ነገር ነች። በብዙ ነገር ለእኛ ታገለግለናለች ጥበብ ማለት ነው። እና ከሰው ጋር ለመኖር በሉት፣ ቤታችንን ለመምራት በሉት፣ በጣም ብዙ ነገር በጥበብ የምናልፋቸው በጣም ብዙ የምድር ሁኔታዎች አሉ። ጥበብ ከሌለች የምንጎዳበት ማለት ነው። ብዙ ሰው ጥበብ ጎሎን ነው ቤት የምናፈርሰው። እና ለሴቶች እንኳን ምንድን ነው የሚለው መጽሐፍ ቅዱስ ላይ ጥበበኛ ሴት ቤቷን በእጇ ትሰራለች፣ ሰነፍ ሴት ደግሞ በእጇ ታፈርሰዋለች ይላል። እና ጥበብ ለእኛ በጣም አስፈላጊ ነገር ነው ማለት ነው። ጥበብ ከየት ይገኛል የምትሉ ከሆነ ጥበብ መጽሐፍ ቅዱስ ላይ ነው። ለምን? የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ደግሞ ከየት ይመጣል ካላችሁ መጽሐፍ ቅዱስን በማንበብ ነው። መጽሐፍ ቅዱስን ስናነብ ደግሞ ከመጽሐፍ ቅዱስ መካከል በጣም የሚገርመኝ ማለት ነው ጠቢቡ ሰለሞን ነው የጻፈው። እና ጠቢቡ ሰለሞን እንግዲህ ዳዊት አባቱ ዳዊት ባያረጀ በሸመገለ ጊዜ መዝሙረኛው ዳዊት በሸመገለ ጊዜ ለልጁ ለሰለሞን ንግስናን ባወረሰ ጊዜ ምን አለው? እንግዲህ ሰለሞን ወደ እግዚአብሔር ቀርቦ ምንድን ነው የጠየቀው? ይሄ ሕዝብ በጣም ብዙ ነው፣ የምመራበትን ጥበብና ማስተዋል እንድትሰጠኝ ነው የምጸልየው ብሎ እግዚአብሔርን ጠየቀው። እና እግዚአብሔር ደግሞ የበለጠ ነገር በቃው ከሁሉም የሚበልጥ ነገር ጠይቀኸኛልና ከሁሉ አትረፍርፌ ነው የምሰጥህ ብለው ቃል ገባለት። እና የእስራኤል ንጉሥ ነበረ ጠቢቡ ሰለሞን። በጣም ጥበበኛ ሰው ነው። እሱ የጻፈው መጽሐፍ ቅዱስ ደግሞ መጽሐፈ ምሳሌ ይባላል። እና ትላንትና ምዕራፍ 1ን አንብቤላችኋለሁ። ዛሬ ደግሞ 2ን ላንብብላችሁ በፈገግታ። ምንድን ነው የሚለው መጽሐፍ? በጌታ ደስ ይበልህ፣ ደግሜ እላለሁ ደስ ይበልህ ስለሚል ያው ለዛ ነው ደስ የሚለኝ እንጂ ያው የጾም ወቅት ነው፣ የድካም ጊዜ ነው፣ የስራ መብዛት ጊዜ ነው። ግን የረዳንን እግዚአብሔርን እናመሰግነዋለን። እሺ እንግዲህ መጽሐፍ ቅዱስ አንብቡ፣ አበረታታችኋለሁ። መጽሐፍ ቅዱስ የሕይወታችን መመሪያ ነው። እንግዲህ ልጅ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት ጆሮህ ጥበብን እንዲያደምጥ ታደርጋለህ፣ ልብህም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት ለማስተዋል ድምፅህን ብታነሳ እርሷንም እንደ ብር ብትፈልጋት ጥበብን ማለት ነው። እርሷንም እንደ ብር ብትፈልጋት እርሷንም እንደ ተቀበረ ገንዘብ ብትሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክህንም እውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአፉም እውቀትና ማስተዋል ይወጣል። እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱት ያለ ነውር ለሚሄዱትም ጋሻ ነው። የፍርድን ጎዳና ይጠብቃል፣ የቅዱሳንንም መንገድ ያጸናል። የዚያን ጊዜ ጽድቅንና ፍርድን፣ ቅንነትንና መልካም መንገድን ሁሉ ታስተውላለህ። ጥበብ ወደ ልብህ ትገባለችና እውቀትም ነፍስህን ደስ ታሰኛለች። እሺ ጥበብ ወደ ልብህ ትገባለች፣ እውቀትም ነፍስህን ደስ ታሰኛለችና ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል። ከክፉ መንገድ አንተን ለማዳን ጠማማ ነገርን ከሚናገሩ ሰዎች፣ እነርሱም በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና የሚተዉ
ክፉ በመስራት ደስ የሚላቸው በጠማማነትም ደስታን የሚያደርጉ መንገዳቸውን የሚጠመዝዙ አካሄዳቸውንም የሚያጣምሙ ናቸው። ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላይቱ ሴት ከእንዲህ አይነቱም ኃጢአት ጥበብ ታስመልጣለች ማለት ነው። የሕፃንነቷን ወዳጇን የምትተው የአምላኳንም ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው። አካሄዷ ወደ ሙታን ጥላ ነው። ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትንም ጎዳና አያገኙም። አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃንንም ጎዳና እንድትጠብቅ ቅኖች በምድር ላይ ይቀመጣሉና ፍጹማንም በእርሷ ይኖራሉ። እሺ፣ ቅኖች በምድር ላይ ይቀመጣሉ፣ ፍጹማንም በእርሷ ይኖራሉ። ኃጢያን ግን ከምድር ይጠፋሉ፣ አመፀኞችም ከእርሷ ይነጠቃሉ። ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ። ብዙ ዘመናት ረጅም ዕድሜ ሰላምም ይጨምሩልሃል። ምሕረትና እውነት ከአንተ አይራቁ። በአንገትህ እሰራቸው፣ በልብህ ጽላት ጻፋቸው። በእግዚአብሔርና በሰው ፊት ሞገስንና መልካም ዝናን ታገኛለህ። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋት ራቅ። ይህም ለሥጋ ፈውስ ይሆንልሃል፣ ለአጥንትህም ጠገን። እግዚአብሔርን ከሀብትህ አክብር፣ ከፍሬህም ሁሉ በኩራት። ጎተራህም እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ልጅ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በገሰጸህ ጊዜ አትማረር። እግዚአብሔር የወደደውን ይገስጻልና አባት የሚወደውን ልጁን እንደሚገስጽ። ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ። በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና። ከቀይ ዕንቁ ትከብራለች፣ የተከበረም ሁሉ አይተካከላትም። በቀኟ ረጅም ዘመን ነው፣ በግራዋም ባለጠግነትና ክብር። መንገዷ የደስታ መንገድ ነው፣ ጎዳናዋም ሁሉ ሰላም ነው። እርሷ ለሚይዟት የሕይወት ዛፍ ናት፣ የተመረኮዘባትም ሁሉ ምስጉን ነው። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያት ተቀደዱ፣ ደመናት ጠልን ያንጠበጥባሉ። ልጄ ሆይ እነዚህ ከዓይኖችህ አይራቁ። መልካም ጥበብንና ጥንቃቄን ጠብቅ፣ ለነፍስህ ሕይወት ይሆናሉ፣ ለአንገትህ ሞገስ። የዛን ጊዜ መንገድህን ተማምነህ ትሄዳለህ፣ እግርህ አይሰነካከልም። በተኛህ ጊዜ አትፈራም፣ ትተኛለህ፣ እንቅልፍህ የጣፈጠ ይሆናል። ድንገት ከሚያስፈራ ነገር ከሚመጣውም ከኃጢአን ጥፋት አትፈራም። እግዚአብሔርን መታመኛህ ይሆናል፣ እግርህም እንዳይጠመድ። በቀጣይ ደግሞ ሌላውን ክፍል